የዘማሪት የምስራች ስምዖን አጭር የሕይወት ታሪክ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ዘማሪት የምስራች ስምዖን ከአባቷ አቶ ስምዖን ቶሎና ከእናቷ ወይዘሮ ምንትዋብ ደረሰ በጥር 30 1990 ዓመተ ምህረት በአርባ ምንጭ ከተማ እድገት በር ቀበሌ ተወለደች። የምስራች እድሜዋ ለትምህርት ሲደርስ ከ1998 ዓመተ ምህረት ጀምሮ እስከ 2005 ዓመተ ምህረት ድረስ የአንደኛ ደረጃ ትምህርቷን በኩልፎ ሙሉ አንደኛ ደረጃ ትምህርት ቤት ተምራ ያጠናቀቀች ሲሆን የሁለተኛ ደረጃ ትምህርቷን ከ2006 እስከ 2007 ዓመተ ምህረት በአባያ ሁለተኛ ደረጃ ትምህርት ቤት ተከታትላ የማትሪክ ማጠቃለያ ውጤት በማምጣት ወደ አርባ ምንጭ መሰናዶ ትምህርት ቤት በመግባት ትምህርቷን አጠናቃለች። የምስራች በአርባ ምንጭ አጠቃላይ ሁለተኛ ደረጃ ትምህርት ቤት በክርስቲያን ተማሪዎች ህብረት ውስጥ ከ2008 እስከ 2009 ዓመተ ምህረት የምትወደውን አምላኳን በተሰጣት የጸጋ ስጦታ በዝማሬና በስነ ጽሑፍ ማገልገል ችላለች። የምስራች ወደ ከፍተኛ የትምህርት ተቋም የሚያስገባትን ውጤት በ2009 ዓመተ ምህረት በማምጣት ወልቂጤ ዩኒቨርሲቲ በመግባት የቲያትሪካል አርት ትምህርት ለ3 ዓመት ተከታትላ በመጀመሪያ ዲግሪ ተመርቃለች። ወጣቷ ዘማሪት የምስራች ወልቂጤ ዩኒቨርሲቲ በነበራት ቆይታ በክርስቲያን ተማሪዎች ህብረት ውስጥ እግዚአብሔርን በቅንነትና በትጋት ስታገለግል ቆይታለች። የምስራች ከዩኒቨርሲቲ ተመርቃ ከመጣች በኋላ በተማረችበት ትምህርትና ባላት ልዩ መንፈሳዊ ስጦታ በዝማሬ ስታገለግል ብትቆይም በስራ አጋጣሚ ወደ አዲስ አበባ ባቀናችበት ወቅት የምስራችን ልዩ ክህሎት የተመለከቱ ዘፈን እንድትዘፍን ግብዣ ቢያደርጉላትም በፍጹም በተሰጠኝ ስጦታ እግዚአብሔርን አገለግላለሁ እዘምራለሁ እንጂ አልዘፍንም በማለት የዓለምን ግብዣ በመናቅ ለሌሎች አርያ መሆን ችላለች። ተወዳጇ ዘማሪት የምስራች ባደገችበት በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በአርባ ምንጭ እናት ማህበረ ምዕመናን ከልጅነቷ ጀምሮ በሰንበት ትምህርት በእግዚአብሔር ቃል ሙላት ያደገች ሲሆን በዝማሬ አገልግሎት ከልጅነቷ ጀምሮ ስታገለግል ቆይታለች። የምስራች ባደገችበት ማህበረሰብ በብዙዎች ዘንድ የምትወደድ፣ ቤተሰቦቿን በቅንነት የምትታዘዝ፣ ታላላቆቿን የምታከብር፣ ከሰዎች ጋር ለመግባባት ጊዜ የማይወስድባት፣ በሄደችበት ሁሉ ሰዎችን በፈገግታ የምትቀበል ሳቂታና ተጫዋችም ነበረች። የምስራች ልበ ሰፊ፣ ለሰዎች መልካምን ነገር የምትመኝ፣ የተቸገሩትን የምትረዳ፣ የሰዎችን ሸክም የምትካፈል፣ ቅንና የልጅ አዋቂ ልባም ሴት ነበረች። የምስራች ሰዎችን ሁሉ በአንድ ዓይን የምትመለከት፣ ዕውቅና ያልያዛት ትሁት የእግዚአብሔር አገልጋይ መሆኗን የሚያውቋት ሁሉ ይመሰክራሉ። ዘማሪት የምስራች በስራ አጋጣሚ አዲስ አበባ በሄደችበት ለዝማሬ አገልግሎት ሙሉ ጊዜዋን በመስጠት በተለያዩ አጥቢያ ቤተክርስቲያናት እግዚአብሔርን በሀገር ውስጥና ከሀገር ውጪ በመሰጠት እያገለገለች በነበረችበት ወቅት ባጋጠማት ድንገተኛ የጤና እክል በሀገር ውስጥ ሕክምና ጀምራ ህመሙ በቤተሰብ አቅም የማይቻልና በሀገር ውስጥ የማይሰጥ በመሆኑ በደጋግ ኢትዮጵያውያን ርብርብ በውጭ ሀገር ታይላንድ ሕክምናዋን ተከታትላ በተሳካ ሁኔታ ወደ ሀገሯ ተመልሳ የረዳትንና ድንቅ ያደረገላትን እግዚአብሔርን ከቤተሰቦቿና ከወዳጆቿ ጋር ማመስገን ችላለች። እግዚአብሔርን በብዙ የማገልገል ጉጉትና ናፍቆት ያላት የምስራች የማይብራራ ማንነት አለህ የተሰኘ ዝማሬ በመስራት የእግዚአብሔርን ታላቅነት አውጃለች።
በዚህ ዝማሬ ብዙዎችም ተባርከዋል። የምስራች በሕመም አልጋ ላይ በነበረችበት ጊዜ ከእግዚአብሔር የተሰጣትን ዝማሬ ለሕዝብ ለማድረስ ዝግጅት ላይም ነበረች። የምስራች በዝማሬ በብዙ የማገልገልና አልበም የመስራት ራዕይም እንደነበራትም ስትናገር ነበር። የምስራች ዝማሬ ለመስራት ዝግጅት እያደረገች ሳለ ዳግም ባጋጠማት ሕመም በሕክምና ስትረዳ ቆይታ ግንቦት 25 ቀን 2017 ዓ.ም ወደምትወደውና ወዳገለገለችው ጌታ በክብር ተሰብስባለች። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25። በመጨረሻም በእነዚህ ሁሉ ጊዜያት የምንወዳትን ልጃችንን እሙቲ የምስራችን ሕይወት ለመታደግ በገንዘብ በጸሎትና በተለያየ አግባብ ከጎናችን የቆማችሁ እናንተ ደጋግ ኢትዮጵያውያን ሁላችሁንም እግዚአብሔር ይባርካችሁ። ቤተሰቦቿ እግዚአብሔር ሉዓላዊ አምላክ ነው። ለሁላችንም እርሱ መጽናናትን ይስጥልን። አመሰግናለሁ።